አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ክርስቲያን ቤተሰቦችም እንደው ዛሬ ይዤላችሁ የመጣሁት ሺያ የሚባል በፈዋኪህ ብቻ የሚሰራ በጣም ፈጣንና ቀላል ነው። ስሩት። መጀመሪያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ላይ ወደ አሰራሩ ቤተሰቦቼ የሚያስፈልግን እነዚህ ናቸው። ይሄ ሁሉም ከሌለ ባለው ብቻ ፈላውራና ሩማን ቱት ከዛ ማንጎ ነው። ሶስቱ ነው ባላችሁ በቃ ሌላም ቱት አህመር ምናምን አለ። በዛም ካገኛችሁ ስሩ፣ ካላገኛችሁም ግድ አይደለም። ማንጎውንና ሩማን እንደዚህው በቃ በጣም አለ አይደለ ምን ልስራ ብላችሁ እንደዚህ አሱር ላይ ለምታቀርቡት ስትቸኩሉ ምናምን በፍጥነት የሚሰራ ቀላል የሆነ ነው። ይሄን የሚበላ ራሱ አይመስለኝም ሲበሉት። እኔ በጣም ነበር የሚያስጠላኝ። ከዛ እንደ ስሪ ተብዬ ሰርቻ አየሁትና አሰራሩ ምናምን እነሱ ነግረውኝ ከዛን ቀን ወዲህ እኔ ራሱ የዚህ ሱሰኛ ሆኛለሁ። በጣም ነው የሚጥመው። ደግሞ በዛ ላይ ሲሰሩት በቀላል ነው እና እንደምታዩት እንትን ኦነብ ነው። ይሄም ኦነቡ ትላልቅ ከሆነባችሁ ፍሬው ለሁለት መሀል ላይ ግመሱት። ትናንሽ ከሆነ ደግሞ ችግር የለውም። የሚያስፈልጉን እነዚህ ናቸው። ወተት እና ሀሊም ጀፈፍ ነው። ይሄ ደግሞ ከዛ ግሽጣ በቃ እነዚህን ጨማምረን ይሄ ራሱ ሺያ የሚባለው ነው። ከወተት ጋር አድርገን ግሽጣውን ምናምን መጀመሪያ ከመተን በኋላ ነው ፈዋኪዎችን የምንጨምረው እንዳይሞሉብን እነሱ ይሄኛውን እስከምናቀላቅል በደንብ ስለምንመታው ማለት ነው። ወተቱን እንደዚህ እንጨምራል። ከፈለጋችሁ ለክታችሁ ማድረግ ትችላላችሁ። እኔ የምፈልገውን ያህል በግምት ስለሆነ አልለካሁትም። እንደምትፈልጉት መጠን በራሳችሁ ማድረግ ትችላላችሁ። ከዛ ስታውት የሚቀጥን ከሆነ ደግሞ ይሄ ሺያ የሚባለውን ጨምር። ከዛ ዘፈራን በማያ ወርድ ትንሽ በጥበጥ አድርጌ እዚህ አድርጌያለሁኝ። አብሬ የምጨምረው ነው ቢጫ እንዲሆን ማለት ነው። ከለሩ በጣም ነው የሚያምረው። በዚህ መልኩ አዘጋጅቻለሁ። ከወተቱ ላይ ደግሞ ይሄን ጨምራለሁ። ሺያውን ይሄው እንደዚህ ካደረግን በኋላ ግሽጣውንና ሀሊም ከፈፍ እንጨምራል። ስጨምር ለአያያዝ ስላልተመቸኝ ነው። እነዚህን በኋላ ነው የምንጨምራቸው። አሁን ግሽጣውን እንጨምራለን። ወዶችዬ ዛፈራንና ጌምሩን አለን ግሽጣውን በዚህ መልኩ ጨምሬ አመሳስያለሁኝ። ያንን ከጨመርኩ በኋላ ይሄን ፈዋኪዎቹን ነው የምንጨምረው። ውዶችዬ ይሄን ጨምሬያለሁ። ሀሊም ከፈፍ ያልኳችሁና ግሽጣው ነው። ቪዲዮውን እንደገና ወደ ኋላ መለስ አድርጌው ነው። ይሄን ስጨምር አልቀረጽኩትም ነበር። ይሄው እንደምታዩት እንደዚህ ጨምሬያለሁኝ። ግሽጣውንና ሀሊም ከፈፍ ያልኳችሁን ማለት ነው። ይሄን ከዛ እንደዚህ በደንብ እንመታዋለን እንዲዋሃድ ቋቆሮት እንዳይሆን እንትኑ የግሽጣው ማለት ነው። እንደዚህ በደንብ ከመታን በኋላ ፈዋኪያችንን ነው የምንጨምረው። እንደዚህ ዛፈራናችንን ጨምረናል። ከዛ እንደዚህ በደንብ ከመታን በኋላ ፈዋኪውን ይሄው እንደዚህ ጨምራለሁ። ማንጎውን መጨረሻ ላይ ነው የምጨምረው። ከዛ ሩማን እንጨምራል። እንደዚህ በደንብ እናቀላቅለዋለን። ከዛ ማንጎዬን እንደዚህ ጨምራለሁ። ወይኔ ሲያምር ሲጥም ደግሞ በዛ ላይ ከዛ እንደዚህ ሩማን እንጨምርበታለን። በቃ በዚህ መልኩ በጣም ቀላል ነው። እንደዚህ ምን ልስራ ምናምን ስትሉ እንደዚህ በፍጥነት ልሰሩት የምትችሉት ነው። አሁን በዚህ መልኩ ጨርሻለሁ። ከበረደ በኋላ ላቀርብ ስል ድጋሚ የማሳያችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያላደላችሁ ደግሞ ቤተሰብ ሁኑ፣ ተቀላቀሉ። በቃ አሁን እንደዚህ አድርገን ፍሪጅ ውስጥ ነው የምናስቀምጠው እስኪቀዘቅዝ ድረስ።
ከዛ ማቅረብ ባለብን ሰዓት ደግሞ ልናቀርብ ስንል ምናምን ለአሁን አዘጋጅቼው የማቀርብ ይሆናል። አሁን ደግሞ ከፍሪጅ አውጥተነዋል። ወደ ሳላ ማቅረቢያ ሰዓቱ ደርሷል። እንደዚህ አዘጋጅቼ ለወስደው ነው። የዛኔ ሳሳያችሁ ቀጠን ያለ ነበረ። ፍሪጅ ላይ ሲቆይ ይሄ ሺያ የሚባለው ሺያ በተን የሚባለው በቆየ ቁጥር እየወፈረ ነው የሚሄደው፣ እንደዚህ ውሃ ጋር ከሆነ ማለት ነው። ይሄ እንደዚህ ስለተቀላቀለ መጀመሪያ ላይ ሳየው ስታዩት መጀመሪያ ቀጠን ያለ ነበረ። አሁን ደግሞ እንደምታዩት ውፍር ብሏል። በጣም ቆንጅዬ ነው፣ ያምራል። አሁን ወደምወስድበት ሳህን ገለብጣለሁኝ። እዚህ ጋር አድርጌ ነው የምወስደው። አያችሁት ልዩነቱ? መጀመሪያ ቀጭን ነበር፣ ሲቆይ ይወፍራል። ቀጠነብን ምናምን ብላችሁ ቸኩላችሁ ሌላ እንትን እንዳትጨምሩበት። ፍሪጅ ያስቀመጡት ሲቆይ እንደዚህ ይወፍራል። ከዛ ዛፈራና ሩማን እንደዚህ ላውን ላይ እንጨምራለን። በዚህ መልኩ ጨርሰናል። እዚህ ጋር ደግሞ ከወሰድኩት ምንም አይተርፍም። በጣም ከመጣሙ የተነሳ እውነት ሌላ ብዙ አይነት ምግብ ቢቀርብ ቀመስ ነው የሚያደርጉት፣ ብዙ አይጠቀሙም። ይሄ ግን አይተርፍም ከሄደ ሳላ ማለት ነው። እና ሰርቼ እንዳልቀር ለራሴ መጀመሪያ ቀነስ አድርጌ ማስቀረት አለብኝ። ከዛ ወዳ የተረፈው ነው የምወስደው። ወይኔ ሲጥም ብሉልኝ። እናንተም ሰርታችሁ ታመሰግኑኛላችሁ። ጀርቡት። እየበላው ነው። ብላፊያ በሉ። ከዛ ደግሞ ሌላኛ ሳህን አዘጋጅቼ እዚህ ጋር አድርጌያለሁ። በሁለቱም ነው የምወስደው። በሌላ ቪዲዮ እስከምንገናኝ ደህና ሁኑ ቤተሰቦቼ። ለጓደኞቻችሁ ሼር አድርጉልኝ፣ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ።